ጥርጣሬን አደራችሁን ያሉት ማን ያለው? ነብዩ አለይሂ ሰላቱ ወሰለም። አደራችሁ እንኳን ይሄ በህይወታችን በላይፋችን ይቅርና በሰው ልጆች ህይወት እንኳን ያልተረጋገጠ ወሬ እንዳናወራ ነው የከለከሉ። አደራችሁ መጥፎ ጥርጣሬን ያሉት። ገና የ10 ሺህ ብር ሱቅ ከፍትና ምን ነው ሲባል ባክንዶ ሲር ተደርጎብኝ ነው ሱቅ የከፈትኩት ይላል። ባጃጅ ገዝቷል ሲር ተሰርቶብኝ ነው ይላል። ማን ነገር ይሄንን? ሸይጣን ይሰውልበትና ምግቡ ላይ ጥርጣሬ ይጀምራል፣ ጃኬቱ ላይ ጥርጣሬ ይጀምራል፣ ሲተኛ ጥርጣሬ ይጀምራል። ይሄ ሸይጣን የተጫወተብህ ወንድሜ፣ ይሄ ሸይጣን የተጫወተብሽ። እስከ 5 ይተኛል፣ ሱቅ 5 ተኩል ይደርሳል። አረባ ካንተ ልጅ ይላሉ አባቱ። አረ ተው እባክህ አንተ ልጅ ስራን ቶሎ ጀምር ሲባል አይ ባባ እኔ ትንሽ እየተጠራጠርኩ ነው ሲር ሳይደረግብኝ አይቀርም ይላል። ሻወር ታጥበህ ጠዋት 1 ሰዓት ወጣ ምን ሲር ራስን ያረከው በራስ ላይ እንቅልፉን ጠግቦ ለኡማ ሁሉ ተኝቶ ሲር ተደረገብኝ ይላል። ማህበረሰባችን ላይ ካሉ ትልቁ ችግር ደግሞ ምንድነው? አንዳንዱ ስለ ስራ ስታነሳበት ባከኒ ስራ ብዙ እንዳልሰራ ያደረገኝ እንደው ሲር ተደርጎብኛል ይላል። ማን ያረገብህ? ማን አይቶ ነው አንተ ሲር የሚያረግብህ? ገና የ10 ሺህ ብር ሱቅ ከፍትና ምን ነው ሲባል ባክንዶ ሲር ተደርጎብኝ ነው ሱቅ የከፈትኩት ይላል። ባጃጅ ገዝቷል ሲር ተሰርቶብኝ ነው ይላል። ማን ነገር ይሄንን? የሆኑ ቤቶች ሲገባ ደግሞ በሚያሳዝን መልኩ ቁርአን ሲቀራባት ሲር እንደተሰራበት ተናገር ይባላል። ቁርአን ሲቀራ የተናገረው ሁሉ እውነት ነው እንዴ? ቁርአን ሲቀራ ጂኒ የተናገረው ሁሉ እውነት ነው የሚል አለ እንዴ? የለም እኮ السحر الحق ሲር ሐቅ ነው አለ። ነብዩ አለይሂ ሰላቱ ወሰለም እንዲሁ ነው ያሉት። ሲር ሐቅ ነው ብለውናል። ግን ቤተሰብ ከቤተሰብ ወንድም ከእህት ከወንድሟ ባል ከሚስቱ ሚስት ከባል ሄደን ስናስቀራበት ባለቤትሽ ሲር ተደርጎበታል። በማን? በአማቾቹ በሚስቱ በባል ተብሎ ይነገራል። ማን ይሄን ሐቅ ብሎ ይነገራል? ሳሂሮች ምን ጊዜም አንድ የሆነች እውነት ከያዙ 99 ውሸት እንደሚዋሹ ነብዩ ነግረውናል አለይሂ ሰላቱ ወሰለም። ባልሽን የሰራብሽ ሚስት ናት የሰራበት ሲባል